ዓለማችን ላይ ብዙ የከረንሲ አይነቶች አሉ። እነዚህ ከረንሲ ወይንም ኖቶች የየራሳቸው የመግዛት አቅም አላቸው። እንግዲህ በዓለማችን ላይ ትልቁ ከረንሲ የመግዛት አቅሙ ከፍተኛው የሆነው ኖት ወይንም ከረንሲ የቱ ይመስላችኋል? ኮመንት ላይ አስቀምጡልኝ። ቀጥታ እንግዲህ ወደ ጥያቄው መልስ እንሄዳለን። የመጀመሪያው እንግዲህ በዓለማችን ላይ ትልቁ ከረንሲ የሚባለው የኩዌት ከረንሲ ነው። ይህም ኩዌት ይባላል። ይሄ ማለት አንድ ኩዌት 2.40 ዩሮ ይሆናል ማለት ነው። በሁለተኛ ደረጃ ላይ የሚገኘው ባህሬን የምንለው ነው። ይህ ባህሬን የሚባለው እንግዲህ አንዱ ባህሬን ኖት ወደ ዩሮ ሲቀየር 1.94 ዩሮ ይሆናል። በሶስተኛ ደረጃ ላይ የሚገኘው የኖት ወይንም የከረንሲ አይነት ኦማኒ የሚባል ነው። አንዱ ኦማኒ እንግዲህ በ1.9 ዩሮ ይመነዘራል ማለት ነው። እነዚህ ከ1 እስከ 3 ያስቀመጥኩላችሁ የከረንሲ አይነት በዓለም ላይ አሁን ውድ የሆኑ የኖት አይነቶች ናቸው። ዶላር የምንለው የአሜሪካ ወይንም የዩናይትድ ስቴትስ ኖት በዓለማችን ላይ በአሁን ሰዓት ላይ 10ኛ ላይ ይገኛል። እሱም ወደ 0.73 ዩሮ ይመነዘራል። የኢትዮጵያ ኖት ብር የሚባለው በዓለማችን ላይ ስንተኛ ላይ እንደሚገኝ በኮመንት አሳውቁ።